ትምህርት እድል አግኝቶ ስኮላርሺፕ አግኝቶ ወይ ከፍሎም ሊሆን ይችላል ትምህርት እድል ከኢትዮጵያ ወጥቶ መማር ከኢትዮጵያ ወጥቶ መኖር የሚፈልግ ሰው ምናምን ብዙ ፍላጎቶች አሉ እንደምናውቀው ማለት ነው። እና እኔ አሁን ትኩረት ማድረግ የምፈልገው አንድ ሰው እንዴት ነው ትምህርት ወይ እድል ሊያገኝ ይችላል የሚለውን ስናይ እንደው ኤግዛምፕል ለማድረግ አንተን ኤግዛምፕል ባደርግ አንተ ጆርናሊስት ነህ፣ አካዴሚክ ትምህርት አለ፣ ዲግሪ አለ፣ አካዴሚክ ትምህርት አለ። ለምሳሌ በጆርናሊዝም የተማረ ሰው ኢትዮጵያ ውስጥ ባችለር የሚሆን ማስተርስም ካለው ምንድነው ገብቶ ዓለም ላይ ያሉ ሰርች ማድረግ ነው። አሁን ሁላችንም ስልካችን ላይ ኢንተርኔት አለ። ሰርች አድርጎ ዩኒቨርሲቲው ዌብሳይት ላይ ስኮላርሺፖቹ አብዛኞቹ ስኮላርሺፖቹ ዩኒቨርሲቲው ላይ ይጻፋሉ። ዩኒቨርሲቲ ዌብሳይት ላይ ይጻፋሉ። ዩኒቨርሲቲ ዌብሳይት ላይ ካልተጻፈ ከዩኒቨርሲቲው ጋር ከዛ ዲፓርትመንት ጋር የተያያዘ ሪሰርች ኢንስቲትዩት ከሆነ ሌላ ኢንስቲትዩት የሚሰጠውን ስኮላርሺፕ፣ ገቨርንመንቱ ከሆነ የሚሰጠው አንዳንዴ ዩኒቨርሲቲው ትምህርቱን ይሰጣል፣ ስኮላርሺፑን ደግሞ የዛ ሀገር ገቨርንመንት ይሆናል የሚሰጠው። እዛ ሀገር ገቨርንመንት ዌብሳይት ላይ ኤጁኬሽን ሚኒስትር ሊሆን ይችላል። እንደየሀገሩ ስም አላቸው፣ የተለያየ ስም አላቸው። እነሱ ጋር ገብቶ ማየት ነው። ሁሉም ይያያዛሉ። ሊንኩ ስለሚያያዝ ማግኘት ይቻላል። ከዛ አንዳንድ ዩኒቨርሲቲዎች ትምህርቱን አፕላይ ሲያደርግ አንድ ሰው ትምህርቱ ማለት አድሚሽን ነው የሚባለው። አድሚሽኑን አፕላይ ሲያደርግ ስኮላርሺፑ አብሮ የተያዘ ነው። አንድ የተለያየ አፕሊኬሽን ፎርም አይኖረውም። አንድ ላይ ነው ኮንሲደር የሚያደርጉት ማለት ነው አድሚሽኑና ስኮላርሺፑ። ለብቻው ደግሞ ስኮላርሺፑ መሙላት ካለበት እዛው ላይ ይነግረው ዌብሳይቱ ላይ ኢንፎርሜሽኑ ይኖራል። ሴፓሬትሊ ስኮላርሺፕ ፎርሙ ይሄንን ሙላና ሰሚት ያደርግ ይላሉ። እሱ ሞልቶ ሰሚት ማድረግ ነው። ሶ ሌላ ቦታ ስኮላርሺፕ ደግሞ ሊስት ያደርጋሉ። ስኮላርሺፕ ከሌላቸው ሌሎች ስኮላርሺፕ የሚሰጡ ኢንስቲትዩሽኖችን ወይም እንትኖችን ሊስት ያደርጋሉ። እዛ ላይ እነዛን ገብቶ መሙላት ነው ማለት ነው። ሶ ቤዚክሊ ማንኛውም ሰው ይሄን ኢንፎርሜሽን ማግኘት ይችላል። በቃ ኦንላይን ገብቶ ማረጋገጥ የሚጠበቅበት ትክክለኛ የዩኒቨርሲቲ ዌብሳይት ነው የሚለውን ነው። ያንን ደግሞ ማየት ይቻላል። ዩኒቨርሲቲውን ዶሜን ኔሙን ሲታይ ማወቅ ይቻላል። ዶት ኢዲዩ ሊሆን ይችላል። ዶት ካናዳ ከሆነ ለምሳሌ እዚህ ካናዳ ከሆነ ዶት ሲኤ ነው። አብዛኞቹ ካናዳ ዶት ሲኤ ነው። እንደዚህ ይሄን ዶት ኢዲዩ ሊሆን ይችላል። ያንን ማየት ይቻላል፣ ማወቅ ይቻላል። ገብቶ ዌብሳይቱን 3 ደቂቃ ምናምን አንድ ሰው ቢያዩ እውነተኛ እንደሆነ ማወቅ ይችላል። ይሄ ሶ ሲምፕል ነው። ስለዚህ ትምህርት ያለው ሰው አካዴሚክ ዲግሪ ያለው ሰው የሚያስፈልጉትን ሪኳየርመንቶች አሁን ዝርዝር አልገባም፣ በጣም ሰፊ ስለሆነ ማለት ነው ከላይ ያለውን ኢንፎርሜሽን ለመስጠት ያለው። ስለዚህ ሊስቶቹን ምን ያስፈልጋሉ የሚለውን ገብቶ ምናምን አሟልቶ አፕሊኬሽኑ መላክ ይችላል አንድ ሰው ራሱ ማለት ነው። በቃ ምንም የሚያስፈልገው ሌላ ተጨማሪ እርዳታ የሚያስፈልገው ነገር አይደለም። ኦፍ ኮርስ አፕሊኬሽኑ ስትሮንግ ማድረግ ምናምን የሚለው ወይ ሌላ ጊዜ ድጋሚ እናወራለን፣ ግን እዛ ላይ ዲቴይሉ ላለመግባት ብዬ ነውና ስለዚህ ያንን ሲምፕል አስታት ዳይሬክትሊ ራሱ አንድ ሰው ማድረግ የሚችለው ነገር ነው። ከዛ ውጭ ግን ኤጀንቶች የሚያስፈልጉት ወይ ምናምን ይሄን ለመሙላት አንድ ሰው ራሱ መሙላት ይችላል። ዌብሳይቱ ኢንፎርሜሽን ለመፈለግ ጉግል አድርጎ መፈለግ ማግኘት ይችላል። ከዛ ውጭ ኤጀንት ምናልባት የሚያስፈልገው ከፍሎ የሚማር ሰው ምናምን ከሆነ ራሱ ከፍሎ መማር ይችላል። ግን ክፍያውን መክፈል ላይ ይችላል። ያው ያለው ኢትዮጵያ ውስጥ ያለው የፎሬን ከረንሲ ቻሌንጅ ወይ ምናምን ስላለ ክፍያውን ከፍሎ ለመማር ሌላ ሰው ከውጭ ሆኖ ምናምን የሚከፍልለት ምናምን እንደዚህ አይነት ፕሮሰስ ምናምን ኮምፕሊኬትድ ስለሆነ ኤጀንቶቹ ምናልባት ያን ሊሆን ይችላል የሚሰሩት፣ አላውቅም። አለበለዚያ ምንም ሚድል ማን የሚባል ነገር አያስፈልግም። ለአንድ ሰው ሚድል ማን አያስፈልገውም። ዳይሬክትሊ ራሱ ማድረግ ይችላል ይሄን ነገር ማለት ነውና ስለዚህ ላይ ውጭ ያሉ ኢንፎርሜሽኖችን የምታዩዋቸውን አጣሩ። መጀመሪያ የትኛው ሀገር ነው እዚህ ሀገር እንደዚህ ተብሎ መረጃ ሲቀመጥ ምንድነው ያለው የትኛው ሀገር የትኛው ዩኒቨርሲቲ ነው ምናምን ብለው ማየት ይቻላል። እያንዳንዱ ዩኒቨርሲቲ አንድ ሀገር ውስጥ ያሉትን ሊስት አድርጋችሁ ማየት ይቻላችሁ፣ ታገኟቸዋላችሁ። ምንም የሚደበቅ ነገር ሚስጥር የለም። የዚህ ሀገር ኢንፎርሜሽን ፐብሊክ ነው። ሁሉም ዩኒቨርሲቲዎች ኢንፎርሜሽን ፐብሊክ ነው። ፐብሊክሊ ያስቀምጣሉ። የተደበቀ ስኮላርሺፕ የተደበቀ ኢንፎርሜሽን ምናምን የለም። ስለዚህ ለምሳሌ አንተ ዳኒ ላይክ ዳይሬክትሊ ገብተህ ምሳሌ ካናዳ ያሉ ዩኒቨርሲቲዎች ሊስት ምናምን ብለህ አይተህ አፕላይ ማድረግ ትችላለህ ማለት ነው። አይተህ መርጠህ ፕሮግራሙ ያለበት ዲፓርትመንቱን ምኑን አይተህ በደንብ አጥንተህ ምናምን ራስህ ሰሚት ማድረግ ትችላለህ ማለት ነው። ሴም ዊዝ ላይክ ሌላ ሀገር ዩኒቨርሲቲዎች አውሮፓም ያሉ ምናምን ማለት ነው። ሶ ይህን ማለት እፈልጋለሁ። ከዛ ምንድነው ራሳቸውን ሰዎች እንዲጠብቁ ነው። ላይ ከተሳሳተ መረጃ ወይ ከተሳሳተ እንትን ማንኛውም ኢንፎርሜሽን ኦንላይን ሲያዩ እስቲ ነገር ብለው ሰርች አድርገው ማየት አለባቸው። እዚህ ሀገር እንደዚህ ማድረግ ትችላላችሁ፣ እንደዚህ መምጣት ትችላላችሁ፣ እንደዚህ ምናምን የሚባሉ መረጃዎች ገብቶ ኦንላይን በደንብ ማየት ነው። የመንግስት ዌብሳይት የሚሆን የምን ዌብሳይት የሚሆን አለ ያ ነገር እውነት ነው ወይ የሚለውን ነገር ማጣራት ያስፈልጋል። ምክንያቱም አብዛኞቹ የሚወሩት ነገሮች ወይ እየተጋነኑ ናቸው ወይም ትክክለኛ ያልሆኑ ናቸው፣ ወይም ያልኖሩበት ኦልሬዲ ያንን ነገር ያላለፉበት ሰዎች በዛ ነገር ያላለፉ በዛ በትምህርት ያላለፉ ወይም በዛ ሲስተም በዛ ፕሮሰስ ያላለፉ ሰዎች ናቸው መረጃ የሚሰጡት። ለዛ ነው የተጣመመ ወይ እንትን ያለ መረጃ የሚመጣው ማለት ነው፣ ለአብዛኛው ሰው የሚደርሰው ማለት ነው። ከዛ በትምህርት ውጭ ደግሞ እንደዚህ
ቪዚት የሚያደርጉ አሉ፣ ቱሪዝም ምናምን በስራ በምናምን እንትን የሚሉ ሰዎች እንደዚህ አቅም ኖሯቸው ጉብኝት ወይ ምናምን የሚሄዱ ምናምን ሰዎች እነሱም አይ ቲንክ ላይክ ጥሩ ነው። ኤጀንቶች መጠቀም፣ ሚድልማኖችን መጠቀም፣ ኮንሰልቲንግ ኦርጋናይዜሽን መጠቀም ይጠቅም አለው። ግን መጀመሪያ ቼክ ማድረግ ነው። ቼክ አድርጉ። የምትሄዱበት ሀገር ምንድነው፣ ኢንፎርሜሽኑ ምንድነው፣ የዛ ሀገር ገቨርንመንት ሪኳየርመንቱ ምንድነው፣ ይሄ ነገር ምንድነው የሚባለውን ከገቨርንመንት ዌብሳይት ላይ በቃ ከገቨርንመንት ኢንፎርሜሽን አብዛኛዎቹ ኢሜይል ብጽፉላችሁ ይመልሱላችኋል፣ ስልክ ብትደውሉ ይመልሱላችኋል፣ ኮንታክት ማድረግ ትችላላችሁ። ዴይ ሪስፖንድ ጊዜ ሊፈጅ ይችላል፣ አብዛኞቹ ይመልሱላችኋል። ስለዚህ መጀመሪያው ማጣራት ትችላላችሁ። እንዲህ የሚል መረጃ ደርሶ የነበረ እውነት ነው ወይ የዛ ሀገር ብላችሁ የዛ ሀገር ያለውን ኢንስቲትዩሽን መረጃ መጠየቅ። ዴይ ሪስፖንድ አብዛኞቹ ይነግሯቸዋል። 2 ሳምንት ይፈጅብናል፣ 1 ወር ይፈጅብናል ምናምን ይሏችሁ ይችላሉ፣ ግን መረጃ ይሰጧቸዋል። ስለዚህ ያንን ቼክ ማድረግ ትችላላችሁ ማለት ነው። በሌላ ነገር የምታስቡ ሰዎችን ከሆናችሁ ማለት ነው። ሌላ ነገር የምታስቡ ከሆነ ሶ በአጠቃላይ ምንድነው ጀነራል እንትን ለማለት ሲምፕል አዝ ዳት 2 ደቂቃ 3 ደቂቃ ነው የሚፈጀው ለማጣራት አንድ ሀገር የትኛው አንድ ዩኒቨርሲቲ ይሄ ነገር ይሄ ኢንፎርሜሽን ትክክል ነው ወይ ስኮላርሺፕ አላቸው ወይ እንዴት ነው የሚለው ለማጣራት 2-3 ደቂቃ አይፈጅም። ግን የት አፕላይ ላደርግ፣ የት ሀገር አፕላይ ላደርግ፣ የት ዩኒቨርሲቲ አፕላይ ላደርግ፣ የት ሀገር ነው ስኮላርሺፕ ያለው፣ የት ዩኒቨርሲቲ ነው ስኮላርሺፕ ያለው፣ በኔ ሪኳየርመንት በኔ ግሬድ ባለኝ ግሬድ እኔ ይሄን ያህል ፖይንት 3 ፖይንት ምናምን ሊሆን ይችላል ግሬድ ይሄን ያህል ፖይንት ነው ግሬድ እና በዚህ ግሬድ ስኮላርሺፕ ሊሰጠኝ የሚችለው ዩኒቨርሲቲ የትኛው ነው፣ ይሄ ጥናት ይጠይቃል፣ ሪሰርች ይጠይቃል። ይሄንን ለማወቅ ሪሰርች ማድረግ አለባችሁ። ገብታችኋል? በጣም ብዙ ዩኒቨርሲቲ ዌብሳይት ገብታችሁ የትኛው ዩኒቨርሲቲ ነው በኔ ፕሮፋይል፣ ምሳሌ ጆርናሊዝም ዳኒ አሁን በዳኒ ፕሮፋይል ጆርናሊዝም ከሆነ መማር የፈለገው በጆርናሊዝም የሚሰጡ ትምህርት የሚሰጡ ፒኤችዲ የሚሰጡ ወይ ምናምን የትኛው ዩኒቨርሲቲ ነው በኔ እንትን የሚለውን ፕሮፋይል ለማወቅ ሪሰርች ማድረግ ይጠይቃል። ምክንያቱም ከዩኒቨርሲቲ ከሀገር ሀገር ሪኳየርመንቱ ይለያል። ለምሳሌ አንዳንድ ሀገሮች እኔ አሁን ስካንዲቪያን የተማርኩት ስካንዲቪያን የመጀመሪያው ማስተርስ የተማርኩት ስካንዲቪያን ነው። ስካንዲቪያን ስንማር ይለያል፣ ሪኳየርመንታቸው ይለያል። ገብቷቸዋል? አሜሪካ፣ ካናዳ፣ እዚህ ካናዳ ስትመጡ ደግሞ ሪኳየርመንታቸው ይለያል። ምክንያቱም እዚህ አሁን ሪፈረንስ ሌተር ይጠይቃሉ። አብዛኞቹ 2-3 ሪፈረንስ ሌተር ዳይሬክትሊ ከፕሮፌሰራቸው ከበፊት ከአስተማራቸው አስተማሪ የተጻፈ ይጠይቃሉ። ለምሳሌ ማለት ነው። አውሮፓ ብዙ ዩኒቨርሲቲዎች ላይ ጠይቁ ይችላሉ። ዳይሬክትሊ ሪፈረንስ የሚጠይቁም አሉ፣ አብዛኞቹ አይጠይቁም። ገብቷቸዋል? የማይጠይቁ ብዙ ዩኒቨርሲቲዎች አሉ አውሮፓ ውስጥ። ላይክ ሪኳየርመንታቸው ለየት ያለ ነው። ትምህርትን የሚያዩበት ፐርስፔክቲቭ ይለያል። አውሮፓ ለምሳሌ በተለይ ስካንዲቪያን ያሉ ሀገሮች ትምህርትን የሚያዩት ምንድነው ሁሉም ሰው መማር አለበት። ስለዚህ አቅም እስካለው ካፓሲቲ እስካለው ሰው ድረስ የመማር ሰው ካለው መማር አለበት ብለው ነው የሚያስቡት። ገብቷቸዋል? እንደ ሂውማን ራይት ነው የሚያዩት ትምህርት። እዚህ ደግሞ ኢትስ ቢዝነስ። ኖርዝ አሜሪካና ካናዳ ደግሞ ኢትስ ቢዝነስ ስለሆነ ገንዘብ የማግኛ በጣም ብዙ ቢሊዮን ዶላር ነው የካናዳ ዩኒቨርሲቲዎች እንትን የሚያገኙት ገቢ የሚያገኙት። ስለዚህ ኢትስ ቢዝነስ። አሜሪካም እንደዛው ነው። ቢዝነስ ስለሆነ ሪኳየርመንታቸውም እንደዛው ነው። ስትሪክት ነው። ገብቷቸዋል? ስትሪክት ነው። ብዙ ነገር ይጠይቋቸዋል፣ ብዙ ኢንፎርሜሽን ይጠይቋቸዋል ምናምን ማለት ነው። ሶ ያንን ቼክ ማድረግ አለባቸው። ስኮላርሺፕ ብዙ የላቸውም ወደዚህ ሲመጡ ማለት። አውሮፓ በጣም ብዙ ስኮላርሺፕ አለ፣ እዚህ ለስ ነው በብዛት ስኮላርሺፕ ማለት። ለዲቨሎፒንግ ካንትሪ ብዙ አይሰጡም ስኮላርሺፕ። ይሄ ጀነራል ነው፣ የለም እያልኳችሁ ሳይሆን አለ። ግን ሪኳየርመንቱን በደንብ ማየት አለባችሁ፣ ሪሰርች ማድረግ አለባችሁ። የሆነ ሰው የሆነ ዩኒቨርሲቲ ስለተማረ እዛ ዩኒቨርሲቲ ለእናንተ ይሆናል ማለት አይደለም። ሪሰርች አድርጉ። ለራሳችሁ ፊት የሚያደርጓችሁ የሆነ ዩኒቨርሲቲ የሆነ አገር ላይ አለ፣ ሁልጊዜም ለማንም አለ። ውጤታችሁ በጣም ሰቃይ እንኳን ባትሆኑ ማለት ነው። እና ያንን ፈልጋችሁ ማግኘት ነው ለእናንተ የሚሆነው። ያ ደግሞ ጊዜ ይፈጃል፣ ኮሚትመንት ይጠይቃል፣ ማይንድ ሴት ያስፈልጋል። ከሁሉም በላይ ማይንድ ሴት ማድረግ እችላለሁ እኔ አቺቭ ማድረግ እችላለሁ፣ ፍላጎቴ ነው፣ ፓሽኔት ነኝ ይህን ትምህርት የሚለውን ነገር አወጣችሁ ሰርች ማድረግ አለባችሁ። ያኔ ታገኛላችሁ። አግኝታችሁ አፕላይ ስታደርጉ ታውቁታላችሁ ለእናንተ የሚሆነውን ዩኒቨርሲቲ ማለት ነው። ሶ ስትራቴጂዎች ምናምኖች ቴክኒኮች ምናምን ብዙ አለ። ብዙ አይነት ስትራቴጂ አለ። ብዙ አይነት በተለያየ መልኩ ስኮላርሺፕ ያገኙ ሰዎች አሉ። እኔም የኔ ጓደኞች ከኔ ጋር የተማሩ ማቃቸው በጣም ብዙ ስቶሪዎች አሉ። እና በጣም ብዙ አይነት ዌይ አለ። አንድ የሆነ መንገድ ብቻ አይደለም ያለው። በጣም ብዙ አይነት መንገድ አለ። በጣም ብዙ አይነት መንገድ ነው ያለው። የትምህርት አይነት የምትመርጡት ለምሳሌ ጆርናሊዝም ስለተማረ ዳኒ ግዴታ ጆርናሊዝም ማለት አለበት አይደል? ቴክኖሎጂ ሊማር ይችላል። ከጆርናሊዝም ጋር በትንሹ የተያያዘ የቴክኖሎጂ ትምህርት ሊማር ይችላል። ለምሳሌ ጆርናሊዝም ተይዞ ባዮሎጂ ጋር ባዮቴክ ላይ ፎከስ ያደረገ ጆርናሊዝም ሊማር ይችላል። ለምሳሌ ነው ሶ ከቴክ ጋር ሊያዝ ይችላል። አብዛኞቹ ነገሮች ከቴክ ጋር ይያዛሉ፣ ከቴክ ጋር ሊያዙ ይችላሉ። ሶ የምትመርጡት ትምህርትም ስትሪክትሊ ቨርቲካሊ ያያችሁትን ነገር ብቻ አይደለም ማያያዝ አለባችሁ ከሆነ ጋር። ዩኒቨርሲቲ ሰርች ስታደርጉም ስትሪክትሊ ፊልተር ስታደርጉ ይሄኛው ብቻ ትምህርት ነው ብላችሁ ሰርች ማድረግ ያለባችሁ።
ሶ ያንን ሰርች አደራረጋችሁ ስትራቴጂው ምን አይነት ነው የሚለው ምናምን ነገር ዲፔንድ ያደርገዋል የምታገኙበትን ፍረስትሬት እንዳትሆኑ ማለት ነው። ሶ ማወቅ ያለባችሁ ዶንት ጌት ፍረስትሬትድ። ሁልጊዜም ቢሆን የሆነ ፕሮግራም የሆነ ዩኒቨርሲቲ የሆነ ስኮላርሺፕ ሊሰጣችሁ የሚችል ያን ኦፖርቹኒቲ ሊሰጣችሁ የሚችል ከስኮላርሺፕ ውጭ ሌላ እድል ከሆነ ሊሰጣችሁ የሚችል ዩኒቨርሲቲ ወይም ኢንስቲትዩሽን doesn't have to be ዩኒቨርሲቲ ኢንስቲትዩሽን ኦርጋናይዜሽን ኢንዲቪጁዋልስ አሉ የትኛውም ዓለም ላይ ማለት ነው። ያንን at the right time at the right place ተገኝታችሁ ያንን the right time አፕላይ ማድረግ ነው። ኮንታክት ማድረግ ወይም that is the secret በቃ the right time the right place ፈልጋችሁ ለእናንተ የሚሆናችሁን suitable የሆነ እናንተ ኳሊፋይ የምታደርጉትን አክሰፕት የሚያደርጋችሁን ኢንስቲትዩሽን አክሰፕት የሚያደርጋችሁን ኢንዲቪጁዋል ማግኘት መቻል ነው። ያ ነው በቃ the right time the right place መገኘት ማለት ያ ነው። ያ ደግሞ በጣም ያችን እድል ለማግኘት ጥረት በቃ ኮሚትመንት በቃ ኤቭሪ ታይም ትራይ የሚያደርግ ኤቭሪ ታይም የሚፈልግ ሰው ኤቭሪ ታይም የሚሞክር ሰው ነው ያንን ነገር የማግኘት እድል ያለው ማለት በጥሶ የሚያገኘው እንጂ አንድ ዝም ብሎ ፎርም ሞልቶ ምናምን ነገር የሚገኝ ነገር አይደለም። እንትና እዛ ዩኒቨርሲቲ ስለተማረ ብሎ አይደለም ጽናት እንደዛ ሳይሆን ለራሳችሁ ፊት የሚያደርግ ነገር መፈለግ ነው። ምክንያቱም there are thousands of universities ዓለም ላይ አንዳንድ ሀገሮች 100 ምናምን ዩኒቨርሲቲ ያላቸው ሀገሮች አሉ። 200 ምናምን ዩኒቨርሲቲ ያላቸው ሀገሮች አሉ። ገብቷቸዋል። ላይክ ኢማጂን ዳት 100 ምናምን ዩኒቨርሲቲ ያላቸው ሀገሮች ያሉበት ዓለም ላይ ምን ቻንስ እንዳላችሁ ኢቭን እዛ ሀገር ላይ 100 ምናምን ዩኒቨርሲቲ ውስጥ በጣም ብዙ ቻንስ ይኖራቸዋል። ገብቷቸዋል። thousands ዩኒቨርሲቲ ዓለም ላይ አሉ እዚህ ዌስተርን ዓለም ላይ ማለት ነው። እነሱ ጋርም you have that chance ከዩኒቨርሲቲ ውጭ ሌሎች ኢንስቲትዩሽኖች አሉ ባይ ዘ ወይ ሌሎች ኦፖርቹኒቲ ያላቸው ትሬኒንግ ያላቸው አሉ ኮንፈረንስ የሚሰጡ አሉ በተለያየ ነገር ኦፕሽን ያላቸው አሉና የኔ ሰጀሽን ምንድነው በዛ መልኩ ማየት ነው። ራሳችሁ ማድረግ የምትችሉበትን ማጣራት እንደምትችሉ ኮንፊደንት መሆን አለባችሁ። ሌሎች የሚሰጧችሁ ኢንፎርሜሽን ዩቲዩብ ላይ የምታዩት ኦንላይን የምታዩት ማንኛውም ቦታ የምታዩት መረጃ መጀመሪያ ቼክ አድርጉ። ገብታችሁ አለ ሲሏችሁ አንዳንዴ እንዳልኳችሁ ኤግዛጀሬት የተጋነነ ሊሆን ይችላል። ለእናንተ ፊት ላያደርግ የማይችል ሊሆን ይችላል። ቱ ጉድ ቱ ቢ ትሩም ሊሆን ይችላልና ሰርች አድርጉ። ያንን ነገር በደንብ አጣሩ፣ ፊልተር አድርጉ፣ ቬሪፋይ አድርጉ፣ ሰርች አድርጉ። ግን ዶንት ጊቭ አፕ ላይክ ጊቭ አፕ አታድርጉ። ጀስት ትራይ ዳት። ይሄ ነው ዳኒ ላይክ በጣም ጀነራል የሆነ ነገር ነው። አይ ነው ግን ሶ ኤኒዋን ላይክ አድማጮች ጥያቄ ካላቸው ሃፒ ቱ አንዳንድ ነገሮች ላይ ኤክስፓንድ ለማድረግ ማለት ነው። መልካም ጊዜ። ቻው።